ብዙ ተማሪዎች ለኤፒ ኤግዛም አያውቁም። ኤፒ ኤግዛምን በመውሰድ ለስኮላርሺፕ፣ አሪፍ ትምህርት ቤት ለመግባት እና ለተለያዩ ትላልቅ እድላቸውን ማመቻቸት እንደሚችሉ አያውቁም። እዚህ ቪዲዮ ላይ ኤፒ ኤግዛም ምን እንደሆነ፣ የት መውሰድ እንደምንችል፣ ለምን እንደሚጠቅመን እና በጠቅላላ ምን እንደሆነ ስለ ፈተናው እናያለን። ኤፒ ኤግዛም ማለት አድቫንስድ ፕሌስመንት ኤግዛም ማለት ነው። ሲተነተን ኮሌጅ ቦርድ የሚያዘጋጀው ፈተና ነው። ይህም ፈተና ቤዚክሊ ከወሰዳችሁት በኋላ ኮሌጅ ክሬዲት ማግኘት የምትችሉበት የፈተና አይነት ነው። ማለትም ዩኒቨርሲቲ ከገባችሁ በኋላ የተወሰኑ ኮርሶችን መውሰድ አይኖርባችሁም እዚህ ፈተና ላይ አሪፍ ውጤት ማምጣት ከቻላችሁ ማለት ነው። እና ኤፒ ኤግዛም ስር ብዙ ካታጎሪዎች አሉ። ኤፒ ኢንግሊሽ፣ ኤፒ ሊትሬቸር፣ ኤፒ ኬሚስትሪ፣ ኤፒ ሂስትሪ፣ ኤፒ ካልኩለስ፣ ኤፒ ኮምፒውተር ሳይንስ እያለን እስከ 40 አይነት የኤፒ ኤግዛሞች አሉ። እና ለምሳሌ አሁን የኤፒ ካልኩለስን ከወሰዳችሁ እና እዛ ፈተና ላይ አሪፍ ውጤት ማምጣት ከቻላችሁ ዩኒቨርሲቲ ከገባችሁ በኋላ ካልኩለስ ክላስን መውሰድ አይኖርባችሁም ማለት ነው ለሜጀራችሁ። በዚህ መልኩ ይጠቅማል። አንድ ሌላኛው ቤኔፊቱ ለዩኒቨርሲቲ መዘጋጀታችሁን በደንብ ማሳየት የምትችሉበት አይነት ኤግዛም ነው። ምክንያቱም በዩኒቨርሲቲ ደረጃ ያለ ኮርስ ወስዳችሁ ነው ፈተናውን በዩኒቨርሲቲ ደረጃ ያለ ኤግዛም ነው እና ለዩኒቨርሲቲ መዘጋጀታችሁን የምታሳዩበት እድል ነው። ሶስተኛና ትልቁ ቤኔፊት ደግሞ ብዙ ተማሪዎች የሚወስዱት አይነት ፈተና አይደለም። ስለዚህ ይህንን ፈተና ወስዳችሁ የኮሌጅ አፕሊኬሽን ፕሮፋይላችሁ ውስጥ አስገባችሁት ማለት ኦኬ ይሄ ተማሪ በጣም ትልቅ አምቢሽን ያለው ነው፣ ትልቅ ፍላጎት ያለው ነው፣ ትልቅ ፖቴንሻል ያለው ነው የሚለውን ነገር ማሳየት ትችላላችሁ ማለት ነው። ምክንያቱም ማንም ሳይገፋፋችሁ በራሳችሁ ኢኒሺያቲቭ ተነስታችሁ ያንን ፈተና ወስዳችሁ አሪፍ ውጤት ያመጣችሁ ማለት ኮሌጅ ክሬዲት ታገኛላችሁ፣ ዩኒቨርሲቲ ሌቭል ኤግዛም መውሰድ ትችላላችሁ እና እውቀታችሁ ማዳበር ትችላላችሁ። ሶስተኛ ቤኔፊት ደግሞ ኮሌጅ አፕሊኬሽን ፕሮፋይላችሁን በጣም ማጠንከር ትችላላችሁ። ቢኮዝ ብዙ ተማሪ የሚያደርገው ነገር ስላልሆነ ያንን ነገር አፕሊኬሽናችሁ ላይ በሚያዩበት ሰዓት ላይ ዩኒቨርሲቲዎች ጠንካራ ፖቴንሻል እንዳላችሁ መረዳት ይችላሉ ዩኒቨርሲቲዎች ማለት ነው። ከሁሉም የበለጠ ትልቁ ቤኔፊት ግን ስኮላርሺፕ ኦፖርቹኒቲዎች ላይ ያላቸውን እድል ያሰፋላቸዋል። ምክንያቱም ኤፒ ኤግዛም በምትወስዱበት ሰዓት ላይ ሌሎቹ የአፕሊኬሽን ኤሌመንቶቻቸው አሪፍ ከሆኑ፣ ውጤታችሁ አሪፍ ከሆነ፣ ኤሲያችሁ አሪፍ ከሆነ፣ ሪኮሜንዴሽናችሁ አሪፍ ከሆነ ቶፕ ዩኒቨርሲቲ አፕላይ በምታደርጉበት ሰዓት ላይ ያላቸው የስኮላርሺፕ እድልን ሰፋ ይላል። ምክንያቱም ተፈላጊ አይነት ተማሪ እያደረጋችሁ ነው። ራሳችሁ ኮሌጅ ሌቭል ክላስ የወሰደ ተማሪ ነው ብለው በሚያስቡበት ሰዓት ላይ ዩኒቨርሲቲዎች ያንን ተማሪ እነሱ ጋር እንዲገባ ሞር ይፈልጋሉ እና የሚኖራችሁንም ስኮላርሺፕ እድል ለእናንተ ለመስጠት ዝግጁ የሚሆኑበትን መጠን ይሰፋላችኋል ማለት ነው። ስኮላርሺፕ እድላችሁንም ሰፋ ባለመልኩ ነው የሚጨምርላችሁ። ይህን ያክል ከነገርኳችሁ ስለ ኤፒ ኤግዛም የት ነው መውሰድ የምትችሉት፣ ምን ላይ ነው መመዝገብ የምትችሉት? እንደነገርኳችሁ ኤፒ ኤግዛም በኮሌጅ ቦርድ ነው የተዘጋጀው። ኤሲቲ ፈተናን ያዘጋጀው ተቋም ነው ኤፒ ኤግዛሞችን የሚያዘጋጀው። እኛ ሀገር ሰፋ ያለ ሴንተሮች የሉም ኤፒ ኤግዛም የሚሰጡ። ከዛም አልፎ እውቀቱም ያነሰ ነው። ኤፒ ኤግዛም ምን እንደሆነም እና መውሰድም እንደምንችል ብዙ ሰው አያውቅም። ግን ኤፒ ኤግዛም እኛ ሀገር አይሲሲ ይሰጣል፣ ኢንተርናሽናል ኮሚኒቲ ስኩል ብስራተ ገብርኤል ጋር አካባቢ ያለው ትምህርት ቤት ይሰጣል እና ቤዚክሊ ለመመዝገብ የኮሌጅ ቦርድ ዌብሳይት ላይ ሄዳችሁ ለኤፒ ኤግዛም ትመዘገባላችሁ ማለት ነው እና ስትመዘገቡ የምትፈልጉትን ኤግዛም አይነት ትመርጣላችሁ። ካልኩለስ ነው የምትፈልጉት፣ ኮምፒውተር ሳይንስ ነው የምትፈልጉት፣ ማክሮ ኢኮኖሚክስ ነው የምትፈልጉት፣ ወደቨር የምትፈልጉትን ኤግዛም ትመርጣላችሁ እና ኤግዛሞች ኮስታቸው ይለያያል እንደ አይነታቸው። $100 እስከ $130 አካባቢ ባለው ነው የአንድ ኤግዛም ሬንጅ። ያንን ክፍያ ትከፍሉና በየአመቱ ፈተና የሚሰጠው ሜይ ላይ ነው። የሴንተር አይሲኤስን ትመርጣላችሁ። ከዛ ሜይ አካባቢ ላይ ለ2 ሳምንት ያክል ኮሌጅ ቦርድ ፈተናውን መስጠት ይጀምራል ማለት ነው። ኦል ኦቨር ዘ ወርልድ አት ዘ ሴም ታይም ነው የሚሰጠው። የተለያየ ቀናት ላይ የተለያዩ ኤፒ ኤግዛም አይነቶች ይሰጣሉ። ትመዘገባላችሁ የኮሌጅ ቦርድ ዌብሳይት ላይ፣ የሴንተር አይሲኤስ ትመርጣላችሁ። ከዛ በኋላ ሜይ ላይ ፈተናውን መውሰድ ትችላላችሁ ማለት ነው። ብዙውን ጊዜ ኤፒ ኤግዛም አንድ ተማሪ በሚወስድበት ሰዓት ላይ ኤፒ ኮርስ ወስዶ ነው። ኤፒ ኤግዛሞች እንዳልኳችሁ ኮሌጅ ሌቭል ክላስ ናቸው። ጠጠር ያሉና ከበድ ያሉ ኤግዛሞች ናቸው። እንደለመዳችሁት አይነት ኤግዛም አይደሉም። ብዙውን ጊዜ አንድ ተማሪ ኤፒ ኤግዛም በሚወስድበት ሰዓት ላይ ኤፒ ኮርስ አብሮት ይወስዳል። ኤፒ ኮርስ ማለት ለኤግዛሙ መዘጋጃ የሚሰጥ ኮርስ ማለት ነው እና ኤግዛሙ ኮሌጅ ሌቭል እንደመሆኑ ከበድ ያለና ጠጠር ያለ የኤግዛም አይነት ነው እና ሃይስኩል ተማሪዎች ዩዥሊ ኮርስ ወስደው ነው ፈተናውን የሚወስዱ። እናም ይሄ ኮርስ ዩዥሊ የአንድ ዓመት ፕሮግራም፣ አንድ ዓመት ሙሉ ተዘጋጅታችሁ ነው ፈተናው ጋር የምትገቡት። ምክንያቱም እንዳልኳችሁ ጠጠር ያለ ፈተና እንደመሆኑ ማለት ነው። ይሄኛው ኮርስ አቬይላቢሊቲ እኛ ሀገር የለውም ማለት አይሲኤስ ትምህርት ቤት ብቻ ነው የሚሰጠው እና ያ አቬይላቢሊቲ ከሌለ ምን ማድረግ ነው የሚቻለው? አንደኛ ነገር ኦንላይን ያሉ ሪሶርሶች አሉ። ኤፒ ኮርስ አክሰስ ባይኖራችሁም ካን አካዳሚ ሆን ለምሳሌ ለተወሰኑ ኤፒ ኤግዛሞች የሚሰጠው ትሬኒንግ አለ።
ያንን ኦንላይን ኮርስ በመውሰድ መዘጋጀት ትችላላችሁ እና አሪፉ ነገር ሙሉ ለሙሉ በነፃ ነው የካን አካዳሚ ኮርስ። አንደኛ እሱ መንገድ አለ። ሌላኛው መንገድ ኦንላይን ላይ የተለያዩ መጽሐፎችን AP ኤግዛሞችን በመፈለግ መዘጋጀት ትችላላችሁ። ሶስተኛው መንገድ ደግሞ ኮንቴንቱን ካወቃችሁ የኮሌጅ ቦርድ ዌብሳይት ላይ ገብታችሁ የኮርስ ኦር ኤግዛም ዲስክሪፕሽን አለ። ኤግዛም ዲስክሪፕሽኑ ላይ ይሄ ይመጣል ፈተናው ላይ ብለው ይዘረዝራል። ያንን ካወቃችሁ እነዛን ቶፒኮች ከተለያየ ሪሶርስ እየወሰዳችሁ ማጥናት ትችላላችሁ ማለት ነው። የተለመደው ፓዝ AP ኮርስ ቢሆንም አክሰስ ከሌለን ሪሶርሱ ከሌለን እኛ ሪሶርስ ፉል መሆን አለብን። በተለያየ መንገድ ክሬቲቭ በሆነ መልኩ ለፈተና መዘጋጀት መሞከር እንችላለን። በዚህ መንገድ ለፈተና መዘጋጀት ትችላላችሁ። እናም AP ኤግዛሞች ፕራክቲስ ኤግዛም አላቸው። የኮሌጅ ቦርድ ዌብሳይት ላይ ሄዳችሁ ከዚህ በፊት የነበሩ ፕራክቲስ ኤግዛሞችን ማግኘት ትችላላችሁ። ጀስት ላይክ ማትሪክ ኤግዛም በምትወስዱበት ሰዓት ላይ የድሮ ዓመታትን ፈተናዎች መውሰድ እንደምትችሉት AP ኤግዛሞችን ላይ እንደዛ የድሮ ፕራክቲስ ቴስቶችን መውሰድ ትችላላችሁ፣ የኮሌጅ ቦርድ ዌብሳይት ላይ ገብታችሁ ማለት ነው። ያንንን በመጠቀም መዘጋጀት ትችላላችሁ። እንዳልኳችሁ ኮሌጅ ሌቭል ኤግዛም እንደመሆኑ ቀለል እንዳለ ነገር አትዩት። ቢያንስ ሪኮመንድ የሚደረገው 1 ዓመት ሙሉ ቢቻል ዝግጅት አድርጋችሁ ኮንቴንቱን ኦልሬዲ የምታውቁት ከሆነ ያሁላ ዝግጅት ላይ ያስፈልጋችሁ ይችላል። ለምሳሌ ካልኩለስን በደንብ አውቀዋለሁ እችላለሁ የምትሉ ከሆነ ትንሽ 2 ወር ማጥናታችሁ ልትገቡ ትችላላችሁ። ጀነራሊ ብዙዎቹም ማታውቋቸው ቶፒኮች ናቸው የሚሆኑት እና ስታንዳርዱ የ1 ዓመት ፕሬፕ እንደሚያስፈልጋችሁ ነው። ላይክ 1 ስኩል ይር የ1 ዓመት ፋይናል ኤግዛም አድርጋችሁ አስባችሁ AP ኤግዛሞችን ሜይ ላይ የሚሰጡት ለዛ ነው። አመቱን በሞላ አንድ ተማሪ ተምሮ ከሴፕቴምበር ጀምሮ ከዛ በኋላ ሜይ ላይ የሚወስደው ለዛ ነው። የ1 ዓመት ፕሬፕ በምታደርጉበት ሰዓት ላይ አይዲሊ ቢያንስ በሳምንት ከ5 እስከ 10 ሰዓት ብትሰጡት ለዚህ ለፈተናው ዝግጅት ሪኮሜንድ ይደረጋል። ስታንዳርድ አድቫይሱ ያ ነው። ኮሌጅ ሌቭል እንደመሆኑ ማታውቁት ቶፒክ እንደመሆኑ እና ብታውቁትም ትንሽ አድቫንስድ ከሃይስኩል ከተለመደው የቶፒክ አይነቶች አድቫንስድ የሆነ ቶፒክ እንደመሆኑ ሰፋ ያለ ዝግጅት የሚያስፈልገው ነው። ጀስት ላይክ ለፋይናል ኤግዛም 1 ዓመት ሙሉ ፕሬፕ አድርጋችሁ መጨረሻ ላይ ፋይናል ኤግዛም እንደምትገቡት AP ኤግዛምም እንደዛው ነው። በየጊዜው ያነበባችሁ ያጠናችሁ መዘጋጀት ይኖርባችኋል። ኤግዛሙ አክቹዋሊ ምን ይመስላል የሚለውን ነገር ደግሞ ስናይ የሁሉም ኤግዛም ይለያያል። ያው AP ኢንግሊሽ ሊትሬቸር ከAP ካልኩለስ ሊለይ ይችላል። ስትራክቸራቸው ግን ተቀራራቢ ነው። ማንኛውም AP ኤግዛም ከ40 እስከ 75 ማልቲፕል ቾይስ ጥያቄዎች አሉ። ከዛም አልፎ ፍሪ ሪስፖንስ ሴክሽን ደግሞ አለ። ይህ ፍሪ ሪስፖንስ ሴክሽን ከኤግዛም ኤግዛም ሊለያይ ይችላል፣ ግን ቤዚክሊ የጽሁፍ ፓርት ነው። ጽሁፉ ሾርት ፎርም ኤሴ ሊሆን ይችላል፣ ኦር ሎንግ ፎርም ኤሴ ሊሆን ይችላል፣ ኦር ደግሞ ማልታይ ፓርት ፕሮብሌም ሶልቪንግ ሊሆን ይችላል። አክቹዋሊ የሆነ ፕሮብሌም ሰጥታችሁ ፕሮብሌም ሶልቪንጋችሁን እንዴት ሶልቭ እንዳደረጋችሁት እያሳያችሁ ሪስፖንድ የምታደርጉበት ፓርት ማለት ነው። 2 ሴክሽን ያለው ማልቲፕል ቾይስ ከ40 እስከ 75 ጥያቄ ኤንድ ፍሪ ሪስፖንስ ሴክሽን። የውጤት አሰጣጡን በምናይበት ሰዓት ደግሞ ማንኛውም AP ኤግዛም ከ1 እስከ 5 ባለው ስኬል ነው ውጤት የሚያዘው። ስለዚህ 1 2 3 4 ወይ 5 ነው የምታመጡት ማለት ነው። መሀል ላይ 3.5 ምናምን የሚባል ስኮር አይሰጥም። አሪፍ የሚባለው ውጤት ወር ብዙ ዩኒቨርሲቲዎች አክሴፕት የሚያደርጉት ውጤት ከ3 በላይ ነው። ቶፕ የሚባሉት ደግሞ 4 እና 5 ይቀበላሉ። 3 4 ወይ 5 ካመጣችሁ ያ ኤግዛም እንደ ቫሊድ ይወሰድላችኋል። ኮሌጅ ሌቭል በምትገቡበት ሰዓት ላይ ያንን ኮርስ መውሰድ አይኖርባችሁም ማለት ነው። ለምሳሌ AP ባዮሎጂ ወስዳችሁ 4 ካመጣችሁ እና የዩኒቨርሲቲ ሪኳየርመንት 4 እና 5 ያመጣ ተማሪ ብለው ከሆነ ያስቀመጡት ዌብሳይታቸው ላይ ዩኒቨርሲቲ በምትገቡበት ሰዓት ላይ ለምሳሌ ኢንትሮዳክሽን ቱ ባዮሎጂ ኦር ባዮሎጂ 101 አይነት ኮርሶችን መውሰድ ላይኖርባችሁ ይችላል ማለት ነው። ቀጥታ ሌላኛው ክላስ መዝለል ትችላላችሁ። ባይ ዘ ዌይ የዚህም አንድ ሌላ ቤኔፊት ኮስት ሴቪንግም አለው አይደለ? ኮሌጅ የምትከፍሉት በምትወስዱት ክሬዲት መጠን ነው። 4 ኮርስ ከሆነ የምትወስዱት በአንድ ሴሚስተር የራሳቸው ክሬዲት መጠን አላቸው እና በተሰጣቸው ክሬዲት መጠን ነው ክፍያ መጠን። ስለዚህ አንድ ኮርስ ወጣላችሁ ማለት ያሁላ ክሬዲት በዛ ክሬዲት መሰረት አትከፍሉም ማለት ነው። ኮስት ሴቪንግ ቤኔፊትም አለው። ቀለል ያለ ቤኔፊት አይደለም ይሄ። ያንን ኮርስ ዘላችሁ ቀጥታ ወደ ሌሎች ክላሶችን መግባት ስትችሉ ታይም ቤኔፊትም አለው። ቶፕ ትምህርት ቤት የመግባት ጨዋታ ኦር ፉል ስኮላርሺፕ የማግኘት ጨዋታ ቤዚክሊ ያላችሁን አፕሊኬሽን ያላችሁን ፕሮፋይል የማጠንከር ጨዋታ። ኤክስትራ ካሪኩላራችሁን ልታጠነክሩ ትችላላችሁ። ኤሴ መጻፍ ስኪላችሁን አዳብራችሁ የተሻለ ኤሴ መጻፍ ትችሉ ትችላላችሁ። ኦር ትምህርታችሁ ላይ በጣም ፎከስ ሆናችሁ የትምህርታችሁን ውጤት በደንብ ከፍ ማድረግ ትችላላችሁ። ኦር አስተማሪያችሁን በጣም ኢምፕሬስ በማድረግ አሪፍ ሪኮሜንዴሽን ለማግኘት መሞከር ትችላላችሁ። ኦር ቴስት ስኮር ላይ ኤስኤቲ፣ ኤሲቲ የመሳሰሉት ላይ ከፍ ያለ ውጤት ለማምጣት መሞከር ትችላላችሁ። ኦር አንድ ላይ ሁሉንም ለማድረግ መሞከር ትችላላችሁ። AP ኤግዛም ደግሞ አንድ ፕሮፋይልን የማጠንከሪያ መንገድ ነው። ከፍ ያደርጋቸዋል ከአቨሬጅ ተማሪ ከሌሎች ተማሪዎች አንጻር ማለት ነው። እናም መጨረሻ ላይ
ኮሌጅ አፕሊኬሽን ዝም ብሎ የተለያዩ ቼክሊስቶችን ማሟላት ሳይሆን ተወዳድሮ አሸንፎ መገኘት ነው፣ ኦር በልጦ መገኘት መቻል ነው። ዩኒቨርሲቲዎች ተማሪዎች በሚመርጡበት ሰዓት ላይ 100 ተማሪ ከሆነ አፕላይ የሚያደርገው 20 ተማሪ ከሆነ መቀበል የሚችሉት ለቤስት 20 ስቱደንትስ ነው መቀበል የሚፈልጉት አይደለ። ከሁሉም ተማሪ የተሻለ ሆኖ ለመገኘት መቻል ነው ያለው ጨዋታ እና ይህንንም ጨዋታ የምትጫወቱበት መንገድ ኤፒ ኤግዛምን በመውሰድ ፕሮፋይላችሁን ከፍ ማለት ትችላላችሁ። እና በኢትዮጵያ ኮንቴክስት ደግሞ የዚህ ቤኔፊት ምንድን ነው? ብዙ ተማሪ ይህንን ኦፖርቹኒቲ ወስዶ ኤፒ ኤግዛምን የሰማ በጣም የተወሰነ ሰው ነው ያለው። ሰምቶም አክሽን የወሰደበት ምናምን በጣም የተወሰነ ሰው ነው ያለው እና እኛ ሀገርም የተለመደው ኦልሬዲ አንድን ኤግዛም የወሰደን ሰው ምናምን ነው የምንከተለው እና ኤስኤቲ፣ ዱኦሊንጎ፣ ቶፍል፣ አይኤልቲኤስ ምናምን ኮመን ስለሆኑ እነሱን ልንወስድ እንችላለን። ግን ኤፒ ኤግዛም የወሰደ ሰው ብዙ ጊዜ ላንሰማ እንችላለን። በጣም ትንሽ ሰው ነው ሊወስድ የሚችለው፣ በጣም ትንሽ ማለት ነው እና ከ500 ሰው 2-3 ሰው ምናምን ሊወስድ ይችላል። በጣም ሬር ነው የሚወስድ ሰው እና ኦፖርቹኒቲው ሰፊ ስላልሆነ ይህንን እንደ አንድ መለያ መንገድ አድርጋችሁ ማሰብ ትችላላችሁ። ብዙ ሰው የሚወስደው የሚጠቀምበት ፓስ ስላልሆነ በጣም ባበረታታችኋለሁ። ይህንን ፈተና ወስዳችሁ ኮሌጅ ክሬዲት እንድታገኙበት፣ ፕሮፋይላችሁን እንድትገነብሩበት፣ ታይምም ሴቭ እንድታደረጉበት፣ ኮስት ሴቭ እንድታደረጉበት እና አካዳሚክ ፖቴንሻላችሁንም እንድትገነቡበት ትልቅ ኦፖርቹኒቲ ነው። ይህን ኦፖርቹኒቲ አድቫንቴጅ ውሰዱበት። ጥያቄ ካላችሁ ኮመንት ላይ አስቀምጡልን። ቲል ኔክስት ታይም